በጥንቃቄ ይመልከቱት። ይህ ድልድይ በማሽን አልተሰራም፣ ከብረት አልተቀጠቀጠም፣ ወይም እሱን ለመስራት ምንም አይነት ዛፍ አልተቆረጠም። እንዲሁም ይህ ድልድይ ሙሉ በሙሉ ሕያው ነው። ይተነፍሳል፣ ያድጋል፣ እንዲሁም በአንድ ጊዜ የ50 ሰዎችን ክብደት በቀላሉ መሸከም ይችላል። በምድር ላይ ከፍተኛ ዝናብ በሚጥልበት ጥቅጥቅ ያለ ደን ውስጥ አንድ ጎሳ የዘመናዊ ምህንድስናን ሐሳብ ወደ ጎን በመተው ከተፈጥሮ ጋር አብሮ ለመስራት ወሰነ። ሙሉ በሙሉ ከሕያው የዛፍ ስሮች ወደ ተሰሩት አስደናቂዎቹ የህንድ ድልድዮች እንኳን በደህና መጡ። በሰሜን ምስራቅ ህንድ የምትገኘው ሜጋላያ የምድር ከፍተኛው የዝናብ መጠን የሚመዘገብባት ቀጠና ናት። ለዘመናት እዚያ የሚኖሩት የካሲ ጎሳዎች አንድ ትልቅ ችግር ነበረባቸው። ከባድ የክረምት ዝናብ በሚጥልበት ጊዜ ወንዞች ሞልተው መንደሮችን ሙሉ በሙሉ እርስ በርሳቸው ያቋርጧቸዋል። ከእንጨት ወይም ከቀርከሃ የሚሰሯቸው የተለመዱ ድልድዮች በሙሉ በከፍተኛ እርጥበት ምክንያት ወዲያው ይበሰብሳሉ። በኃይል የሚፈሱት ወንዞችም በጥቂት ወራት ውስጥ ጠራርገው ይወስዷቸዋል። ለማንኛውም አደጋ የማይበገር ድልድይ ፈለጉ። በመሆኑም ትውልዶችን የሚያሻግር አንድ እጅግ አስደናቂ ጥበብ ይዘው ብቅ አሉ። ሞተ እንጨት ሰብስበው ድልድይ ከመስራት ይልቅ ሕያው ድልድይ ለማሳደግ ወሰኑ። በመጀመሪያ በወንዙ ዳርቻ ላይ አንድ ልዩ የጎማ ዛፍ ይተክላሉ። በመቀጠልም ዛፉ ወደ ላይና ወደ ጎን ረዣዥም ስሮችን በሚያወጣበት ጊዜ የገጠሩ ነዋሪዎች የቀርከሃ ቱቦዎችን በመጠቀም ስሮቹን በወንዙ ማዶ በኩል ቀጥ ብለው እንዲያድጉ ይመሯቸዋል። ከዛ በኋላም እዚህ ስሮች የወንዙን ማዶ ተሻግረው መሬት ውስጥ በጥልቀት ለመቅበር እስከ 15 ዓመታት የሚደርስ የትዕግስት ስራና በየቀኑ የመሸረብ ወይም የመግመድ ስራ ይጠይቃል። ጊዜ ያለፈ ሲሄድ ስሮቹ እየወፈሩ እርስ በርስም እየተጠላለፉና እጅግ እየጠነከሩ ይሄዳል። በሰው ልጅ የተሰሩ ድልድዮች በየዓመቱ እየበሰበሱና እየደከሙ ሲሄዱ፣ እዚህ ሕያው ድልድዮች ግን ዛፉ በሕይወት ስላለና ራሱን በራሱ ማደስ ስለሚችል በየዓመቱ ይበልጥ እየጠነከሩ ይሄዳል። በአሁኑ ጊዜ እድሜያቸው ከ500 ዓመት በላይ የሆኑ ድልድዮች ይገኛሉ። ይህ የሰው ልጅ የትዕግስት ጥልቀትና ከተፈጥሮ ጋር ፍጹም ተስማምቶ የመኖር ጥበብ ትልቅ ማረጋገጫ። አንዳንድ ጊዜ ምርጡ ቴክኖሎጂን የምንገነባው ሳይሆን የምናደርገው መሆኑን ያሳየናል። እናንተስ ሙሉ በሙሉ ከሕያው ዛፍ ስር በተሰራ ድልድይ ላይ ለመሻገር ትደፍራላችሁ? አስተያየታችሁን ኮሜንት ላይ አስፍሩልኝ። ቪዲዮውን ላይክ ማድረግ፣ ለተጨማሪ አስገራሚ ባህሎችን ቻናሉን ሰብስክራይብ ማድረግ እንዳይረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰናይ ጊዜ